ዛሬ በሀገራችን ላይ ያለው ትልቁን የቢዝነስ ሚስጥር ነው ይዤላችሁ የመጣሁት። አዲስ አበባ ውስጥ የቤት ኪራይና የሪል ስቴት ገበያ እሳት እየሆነ እንደሆነ ሁላችንም እናውቃለን። ቦሌ፣ ካሳንቺስ፣ አትላስ ወይም ሲኤምሲ አካባቢ አንድ የሚያምር አፓርታማ ለመግዛት ወይም ለመከራየት በሚሊዮን የሚቆጠር ብር ካፒታል ይጠይቃል። ስለዚህ አብዛኛው ወጣት እኔኮ ተማሪ ነኝ፣ እኔኮ ካፒታል የለኝም፣ ስለዚህ ከዚህ ትልቅ የኢኮኖሚ ገበያ ምንም ጥቅም አላገኝም ብሎ ተስፋ ይቆርጣል። ዛሬ ግን አይምሯችሁን ሙሉ በሙሉ የሚቀይር አንድ እውነት ልንገራችሁ። የራሳችሁን አንድ ክፍልን ቤት ሳይኖራችሁ በአዲስ አበባ ውስጥ ካሉ ባለሀብቶች ጋር በመተባበር ብቻ በየወሩ በሺዎች የሚቆጠር ብር ወይም ደግሞ ዶላር የምታገኙበትን ህጋዊና እጅግ ዘመናዊ መንገድ አለ። ይሄ ቢዝነስ በዓለም ዙሪያ ሰዎችን ሚሊዮነር እያደረገ ያለና በ2026 አዲስ አበባ ላይ እጅግ በከፍተኛ ፍጥነት እያደገ ያለ ስራ ነው። ይህ ቢዝነስ ኤርቢኤንቢ ኮሆስቲንግ ይባላል። በአጭሩ የኤርቢኤንቢ ረዳት አስተዳዳሪ ወይም የዲጂታል ሪል ስቴት ስራ አስኪያጅ መሆን ማለት ነው። በዚህ ቪዲዮ ውስጥ ባለሀብቶቹ ቤታቸውንና ቁልፋቸውን በደስታ ሰጥተዋችሁ እናንተ በስልካችሁ ብቻ እያስተዳደራችሁ ከሚገኘው ገበያ ላይ የ20% ወይም የ30% ቋሚ ኮሚሽን በየወሩ የምትቆርጡበት ሙሉ ስትራቴጂ ደረጃ በደረጃ አሳያችኋለሁ። ካፒታል የለኝም የሚለው ሰበብ ሰብራችሁ ወደ ሪል ስቴት ገበያ መግባት ከፈለጋችሁ በጥያቄያችሁ መሰረት እጅግ አራዝም ያዘጋጀሁትን ይህንን ማስተር ክላስ እስከ መጨረሻው ተከታተሉ። ለመሆኑ ይሄ ቢዝነስ መሬት ላይ እንዴት ነው የሚሰራው? ቀመሩን በደንብ እንረዳው። በአሁኑ ሰዓት በአዲስ አበባ ውስጥ በሺዎች የሚቆጠሩ የውጭ ሀገር ዲያስፖራዎች ወይም በጣም ስራ የበዛባቸው ትልልቅ ባለሀብቶች አሉ። እነዚህ ሰዎች ቦሌ ወይም ካሳንቺስ ላይ እጅግ በጣም የሚያማምሩ አፓርታማዎችን ገዝተው ጥለዋቸዋል። ቤቶቹን በወርሃዊ ኪራይ ለሰው ቢሰጧቸውም የሚገኘው ገቢ አነስተኛ ነው። በዚያ ላይ ተከራዮቹ ቤቱን ያበላሹታል፣ ግድግዳውን ይቸነክሩታል ብለው ይፈራሉ። ቤቱን በየቀኑ ለሚመጡ እንግዶች፣ ለቪዛ ፈላጊዎች እና ወደ ሀገር ውስጥ ለሚገቡ ቱሪስቶች በኤርቢኤንቢ ላይ ቢለጥፉት ግን በወር የሚያገኙት ገቢ ከ3 እጥፍ በላይ ይሆናል። ነገር ግን ትልቁ ማነቆ እዚህ ጋር ነው። እነዚህ ባለሀብቶች ኤርቢኤንቢ ላይ ፎቶ ለመጫን፣ ከውጭ ሀገር እንግዶች ጋር ሌትና ቀን በእንግሊዝኛ ለመጻጻፍ፣ እንግዳ ከኤርፖርት ሲመጣ ሄዶ ቁልፍን ለመስጠትና ቤቱን በየቀኑ አጽድቶ ለማስረከብ ጊዜ የላቸውም። ቴክኖሎጂውን በደንብ አይረዱትም። እዚህ ላይ ነው የእናንተ ብልሃት የሚመጣው። እናንተ እንደ ኮሆስት መሀል ላይ ትገባላችሁ። ለባለቤቱ እንዲህ ትሉታላችሁ፣ እርስዎ ምንም አይጨነቁም፣ ቤቱን እኔ ፕሮፌሽናል በሆነ መንገድ ኤርቢኤንቢ ላይ ጭነዋለኝ። ከእንግዶች ጋር እኔን ሌትና ቀን እጻጻፋለሁ። መጥተው ሲያርፉ ቁልፍ እሰጣቸዋለሁ። ሲወጡ ደግሞ በጥራት አጽድቼ አስረክባለሁ። ከሚገኙ አጠቃላይ ገቢ ላይ ለእኔ 20% ኮሚሽን ብቻ ክፈሉኝ። እስቲ እውነተኛ ሂሳብ እንስራ። አንድ አፓርታማ በቀን በ$60 ቢከራይ በወር ውስጥ ለ22 ቀናት ብቻ እንግዳ ቢኖርበት አጠቃላይ ገቢው $1320 ይሆናል። ከዚህ ውስጥ የእናንተ 20% ኮሚሽን $264 ይሆናል ማለት ነው። ይህን በሀገር ውስጥ ምንዛሬ ስታሰሉት ከ30,000 ብር በላይ ነው። ይህንን ያገኛችሁት የአንድ ሰው ቤት በስልካችሁ ላይ ሆናችሁ ስለረዳችሁ ብቻ ነው። አስቡት፣ 5 ቤት ብታስተዳደሩ በወር ከ150,000 ብር በላይ ያለምንም መነሻ ካፒታል ታገኛላችሁ ማለት ነው። እሺ፣ ቢዝነሱ በጣም አሪፍ ነው። እነዚህም ባለሀብቶች የት ነው የማገኛቸው? እኔንማ ማን ያምነኛል ማለታቸው አይቀሬ ነው። በአዲስ አበባ ባለቤቶችን በቀላሉ የምታገኙባቸው 3 ዋና ዋና መንገዶችን ልንገራችሁ። አንደኛ፣ የፌስቡክ የዲያስፖራ ግሩፖች፣ ዲያስፖራ ሊቪንግ ኢን አዲስ አበባ፣ አዲስ አበባ አፓርትመንትስ ፎር ሬንት ወይም ኢትዮጵያን ዲያስፖራ ኔትወርክ የሚሉ ግሩፖች ውስጥ በየቀኑ ግቡ። እዚያ ውስጥ ብዙ ጊዜ አፓርታማ አለኝ፣ የሚያስተዳድርልኝ ወይም በታማኝነት የሚጠብቅልኝ ሰው ፈልጋለሁ የሚሉ ፖስቶች ታገኛላችሁ። ለእነሱ በውስጥ መስመር እንዲህ የሚል ፕሮፌሽናል መልእክት ጻፉላቸው። ሰላም፣ የቤቱ ባለቤት እኔ አዲስ አበባ ውስጥ የኤርቢኤንቢ ቤቶችን በፕሮፌሽናል ደረጃ የማስተዳደር ባለሙያ ነኝ። ቤቶን ዝም ብለው ከሚያስቀምጡት ወይም በርካሽ ከሚያከራዩት በየቀኑ ለቱሪስቶች አከራይተን ገቢዎትን በ3 እጥፍ ልናሳድገው እንችላለን። እርስዎ ምንም ሳይደክሙ እኔ ሙሉ ስራውን እሰራለሁ። ብንነጋገር ደስ ይለኛል። ሁለተኛ፣ አዲስ የተገነቡ አፓርታማዎች ቦሌ መድኃኔዓለም፣ ጀርመን አደባባይ፣ አትላስ ወይም ሲኤምሲ አካባቢ አዲስ የተመረቁና ሰው ያልገባባቸው የጋራ መኖሪያ አፓርትመንቶች ወይም ሌክዠሪ አፓርትመንትስ ጋር በግርግር ሰዓት ሂዱ። እዚያ ያሉ ጥበቃዎችን ወይም ደላላዎችን አገኙና ሻይ ጋብዟቸው። እዚህ ህንፃ ላይ አፓርታማ ገዝተው ወደ ውጭ ሄዱ ወይም ሰፊ ጊዜ የሌላቸው ባለሀብቶች ካሉ ቤቱን አከራይቼ በቀን 8,000 ብር ገቢ ላስገኝላቸው እችላለሁ። ስልክ ቁጥራቸውን ከሰጠኝ ካገኘሁት ኮሚሽን ላይ ለአንተም እቆርጥልሃለሁ በሉት። ጥበቃው
ሲመጣው በደስታ የባለቤቱን ስልክ ይሰጣቸዋል። ሶስተኛ ከሀገር ውስጥ ደላሎች ጋር መተባበር። አካባቢያችሁ ያሉ ታዋቂ ደላሎችን አገኙና የቢዝነስ ሞዴሉን አስረዷቸው። ኤርቢኤንቢ ላይ ተከራይተው ከፍተኛ ብር ሊያስገቡ የሚችሉ እጅግ ዘመናዊ ቤቶችን ካሳዩኝ ከማገኘው የ20% ኮሚሽን ላይ ለእርሶም በየወሩ 5% ስጦታለሁ በላቸው። ደላላው ባለቤቱን በፍጥነት ያገናኛቸዋል። ባለቤቱን አገኘንና ተስማማን እንበል። አሁን እናንተ በየቀኑ ምን ታደርጋላችሁ? ስራው በጣም ቀላልና ሙሉ በሙሉ በስልካችን የሚጠናቀቅ ነው። አንደኛ የቤቱን ኤስቴቲክ ፎቶ ማንሳት። በብርሃን ሰዓት ስልካችሁን ተጠቅማችሁ የሳሎኑን፣ የመኝታ ቤቱን፣ የሻወሩንና ባልኮኒውን በጣም ማራኪ ፎቶ ታነሳላችሁ። ፎቶ በምታነሱበት ሰዓት እቃዎቹ የተስተካከሉ መሆኑን አረጋግጡ። ሁለተኛ ሊስቲንግ። በኤርቢኤንቢ አፕ ላይ የኮሆስት አካውንት ከፍታችሁ ቤቱን ትጭናላችሁ። ቦሌ ሌክዠሪ አፓርትመንት፣ 5 ሚኒት ፍሮም ኤርፖርት፣ ሃይ ስፒድ ዋይፋይ፣ ጄኔሬተር ኢንሳይድ እያላችሁ የውጭ ሀገር እንግዶችን በሚስብ ቋንቋ ትጽፋላችሁ። ሶስተኛ ፈጣን መልእክት መመለስ። እንግዶቹ ቤቱ ክፍት ነው፣ ውሃ አለው ብለው ሲጠይቁ በስልካችሁ በፍጥነት በእንግሊዝኛ ምላሽ ትሰጣላችሁ። ለዚህ ደግሞ ዝግጁ የሆኑ የጽሁፍ ናሙናዎች ወይም ቴምፕሌት ስልካችሁ ላይ በመያዝ በሴኮንዶች ውስጥ መመለስ ትችላላችሁ። አራተኛ የጽዳት ሰራተኛ ማስተናገድ። እንግዳው ወጥቶ አዲስ እንግዳ ከመምጣቱ በፊት አልጋው እንዲነጠፍ፣ ፎጣዎች እንዲቀየሩና ቤቱ እንዲወለወል ለአንዲት የሀገር ውስጥ የጽዳት ሰራተኛ ደውላችሁ ታጸዳላችሁ። ልብ በሉ፣ የጽዳት ክፍያው እንግዳው ራሱ ኦንላይን ነው የሚከፍለው፣ ከእናንተ ወይም ከባለቤቱ ኪስ አይወጣም። እሺ ወንድሞቼና እህቶቼ፣ እኛ ሀገር ስንሰራ ሁልጊዜ መሬት ላይ ያለው ፈተና ማወቅ አለብን። አዲስ አበባ ውስጥ ኤርቢኤንቢ ስናስብ የሚገጥሙን 3 ትላልቅ ፈተናዎች አሉ። መፍትሄውን ግን አብረን እንይ። አንደኛ የመብራትና የውሃ መቋረጥ። የውጭ ሀገር እንግዳ መጥቶ መብራት ወይም ውሃ ከጠፋ በጣም ይናደዳል፣ መጥፎ ሪቪው ይሰጣችኋል። መፍትሄው ከባለቤቱ ጋር ስትስማሙ ጄኔሬተር ያለው ወይም የሶላር ሲስተም የተገጠመለት እንዲሁም የውሃ ታንከር በደንብ ያለው አፓርታማ መምረጥ አለባችሁ። ካልሆነ ግን ባለቤቱ አነስተኛ ኢንቨስተር ለዋይፋይ እና ለፖሊሽ መብራት እንዲገዛ አሳምኑት። ሁለተኛ ኢንተርኔት። ቱሪስቶች ያለ ኢንተርኔት መኖር አይችሉም። መፍትሄው ቤቱ ውስጥ የተጫነው ዋይፋይ አስተማማኝ መሆኑን አረጋግጡ። በተጨማሪም እንደ ኢትዮ ቴሌኮም 4G 5G የቤት ዋይፋይ ራውተሮችን በመጠቀም ሁልጊዜ አማራጭ ኢንተርኔት እንዲኖር ማድረግ አለባችሁ። ሶስተኛ የእምነትና የህግ ጉዳይ። ባለቤቱ ቁልፌን ሰጥቼ ቤቴን ምን እንደምታደርገው ምን አውቃለሁ ሊላችሁ ይችላል። መፍትሄው መጀመሪያ ስትጀምሩ ህጋዊ ውል በውልና ማስረጃ ተጻጻፉ። እንዲሁም በአፓርታማው ዋና በር ላይ ስማርት ሎክ ወይም ዲጂታል ቁልፍ እንዲገጠም ለባለቤቱ ንገሩት። ይህ እንግዳው በራሱ ስልክ ኮድ ብቻ እንዲገባ ያደርጋል። ባለቤቱም በስልኩ ማን እንደገባና እንደወጣ ስለሚያይ 100% እምነት ይኖረዋል። እቃ እንዳይጠፋ ደግሞ እንግዳው ፓስፖርቱን ከሚያስመዘግብ ድረስ ቁልፍ አትስጡት። የክፍያ አሰባሰብ። ትልቁ ጥያቄ ኤርቢኤንቢ ክፍያው በዶላር ነው የሚከፍለው። ታዲያ እኛ ሀገር አካውንት ውስጥ እንዴት ይገባል የሚለው ነው። ይህን ለማድረግ ቀላሉ መንገድ ባለቤቱ ራሱ የውጭ ሀገር ዲያስፖራ ባንክ አካውንት ስላለው አጠቃላይ ክፍያውን ቀጥታ ወደ እሱ አካውንት እንዲገባ በኤርቢኤንቢ ሴቲንግ ይስተካከላል። ከዚያም በየወሩ መጨረሻ ላይ ባለቤቱ የእናንተ የ20% ኮሚሽን በወቅታዊ የገበያ አስልቶ በቴሌብር ወይም በሲቢ አካውንታችሁ ላይ በሀገር ውስጥ ብር ያስገባላችኋል። ይሄ ለእናንተም ከውጭ ሀገር ባንክ ድካም ያድናችኋል። ቤተሰቦች፣ የሪል ስቴት ባለቤት ለመሆን የግድ ሚሊዮነር መሆን አያስፈልግም። በዘመናዊው ዓለም የእናንተን ትጋት፣ ታማኝነትና የቴክኖሎጂ እውቀት ትልቁ ካፒታላችሁ ነው። ዛሬውኑ አዲስ አበባ ውስጥ ያሉ አፓርታማዎችን መቃኘትና ባለቤቶችን ማናገር ጀምሩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መጀመር እንዳትረሱ። ቻው።